ዘማሪ ዳጊ ጥላሁን ስለ ቀድሞ ትዳሩ አስደንጋጭ የሆነ መረጃ ይፋ አድርጓል። ዘማሪው እጅግ የተወደዱ ዝማሬዎች ቢኖሩትም ነገር ግን ከትዳር ህይወቱ ጋር ተያይዞ እነሆ ከበርካቶች ዘንድ ጥያቄ ይነሳበታል፣ ትችትም ይደርስበታል። ቢሆንም ግን ዘማሪ ዳጊ ስለ ቀድሞ ትዳሩ አስደንጋጭ የሆነ ጉዳይን ይፋ አድርጓል። ይህ ዘማሪ ዳጊ ይፋ ያደረገው ጉዳይ ምንድነው? መረጃውን በስፋት ተሰሙታላችሁ። ታዋቂዋ የቀድሞ ነቢይት ስለ ነቢይ እዩ ጩፋ ለዘመናት የተደበቀን መረጃ ይፋ አደረገች። ይህም መረጃ በርካቶችን አስደንግጧል። ይቺ ነቢይት ስለ ነቢይ እዩ ጩፋ ያጋለጠችው ለዘመናት የተደበቀው መረጃ ምን ይሆን? ጉዳዩን በዝርዝር ተሰሙታላችሁ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ሰላምታችን በያላችሁበት ክፍለ ዓለም ሁሉ ይድረሳችሁ እያለን እንደ ወትሮ ሁሉ በዛሬው ዕለትም አዳዲስ ጉዳዮችን ይዘን መጥተናል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እየጠየቅን አዳዲስና ወቅታዊ የሆኑ መረጃዎቻችን በፍጥነት እንዲደርሳችሁ የደወል ምልክቷን በመጫን ዘላቂ ቤተሰብነትን ከኛ ጋር ይመስርቱ እያለን ወደ ዛሬው መረጃዎቻችን እናመራለን። አብራችሁን ቆዩ። ዘማሪ ዳጊ ስለ ቀድሞ ትዳሩ እየተነሱ ባሉት ጉዳዮች ዙሪያ ምላሽ ሰጠም። ዘማሪውም እንዲህ ብሏል። ልጆችን ጥለህ አንተ አሜሪካ ትዝናናለህ፣ የቀድሞ ሚስትም ልጆቿን ጥላ አሜሪካ ትዝናናለች እየተባልኩ ነው። በመጀመሪያ ደረጃ የእኔ ህይወት ሊያስጨንቃችሁ አይገባም። ይህ የግለሰብ ኑሮ ነው። ይህ የእኔ ኑሮ ነው። የኔ የትዳር ሁኔታ በጣም ካስጨነቃችሁ ግን እውነታውን ልንገራችሁ። ልጆችን የጣለን እንደሆነ ሁለታችንም እንከሰሳለን። እኔም የቀድሞ ሚስቴም አሜሪካ እንገኛለን። ነገር ግን ከቀድሞ ሚስቴ ያፈራኋቸው ልጆቼ ኢትዮጵያ ውስጥ ናቸው እያደጉ ያሉት። ለዚህ ደግሞ ምክንያት የሆነን አንድ ነገር አለ። እሱንም በህዝብ ፊት መናገር አልፈልግም። እነርሱ አሜሪካ መምጣት ካለባቸው እኛ ወላጆቹ ወስነን የምናደርገው ጉዳይ ነው። እኛ ልጆቻችንን ትተን አሜሪካ ያለነው እነርሱን ጥለን ወይም ጠልተን አይደለም። የቀድሞ ሚስቴ አሜሪካ መኖር ከጀመረች 6 ዓመታት አልፈዋታል። እሷም ልጆቿን ጠልታ አይደለም አሜሪካ እየኖረች ያለችው። እሱ የራሷ የሆነ ምክንያት አላት። ይህንን ለሁሉም ሰው ግልጽ ማድረግ ላይኖርብን ይችላል። ብዙ ሰዎች ከልጆቻቸው ተለይተው የሚኖሩበት ብዙ ምክንያት ሊኖራቸው ይችላል። ይህም በብዙዎች ዘንድ የተለመደ ነው። ወይ ተገደው ወይም ፈልገው ሊሆን ይችላል። ስለዚህ ዳጊ ልጆቹን ጥሎ እየኖረ ነው፣ ሌላ ሚስት አግብቷል እያላችሁ የምታወሩት ነገር ብዙ አያስኬድም። ልጆቼ ሁለቱም መጀመሪያም አሜሪካዊ ናቸው፣ የአሜሪካ ዜግነትም አላቸው። ዋጋ ከፍዬ ለነርሱ ብዬ የማመጣቸው አይደለም። የቀድሞ ሚስቴም እንደዛ አታስብም። በሰው ቤት ውስጥ ገብታችሁ መገመትና መናገር አቁሙ። የህይወት መንገድ ለጊዜው በዚህ ውስጥ እንድናልፍ አድርጎናል ስል ነው ዘማሪ ዳጊ ጥላሁን ስለ ቀድሞ ትዳሩ ይህንን ምላሽ የሰጠው። አነጋጋሪዋ የቀድሞዋ ያለጸጋዋ ራሷን ነቢይት በማለት የምትጠራው ዘማሪት ውብአለም ከድር እነሆ ስለ እዩ ጩፋ የተናገረችው በርካቶችን ወቸው ጉድ አስብሏል። የቀድሞዋ ዘማሪት በአንድ ወቅት ከፕሮቴስታንት ወደ ኦርቶዶክስ፣ ከኦርቶዶክስ ወደ ፕሮቴስታንት እንዲሁም ከፕሮቴስታንት ወደ ኦርቶዶክስ ተዋህዶ ሃይማኖት በመቀየር ሃትሪክ መስራት የቻለችና ራሷን ባልተሰጣት የነቢይነት ጸጋ በአገልጋዮች በተሰጠኝ ትንቢት አንቺ ነቢይ ነሽ፣ ስምሽም ዲቦራ ነሽ በማለት ራሷን ነቢይት በማድረግ ቤተ ማርያም የሚባል ቤተ ክርስቲያን አዋሳ ላይ ያለ ፍቃድ መትከል የቻለች ሲሆን ከሰሞኑን በአንድ የተዋህዶ ሚዲያ ላይ ቀርባ ከ2 ሰዓት በላይ የሰጠችው ኢንተርቪው ላይ ሙሉን ማለት በሚቻል መልኩ ለፕሮቴስታንት ያላትን ጥላቻና ንቀት ባሉባልታ በሚነገሩ የውሸት ወሬዎች ስትዘባርቅና ስትነዛ ሰማናት ሲሉ በርካቶች በዚች ግለሰብ ዙሪያ ተቃውሟቸውን እያሰሙ ይገኛሉ። ከተናገረቻቸው ነገሮች ባጭሩ የፕሮቴስታንት ነቢያቶች ናይጄሪያ ይሄዳሉ፣ እኛ ደግሞ እነሱ ጋር እንሄዳለን። የምንነገሩ አብዛኛውን የውሸት ትንቢቶች ናቸው። ጴንጤ ቤት ጭፈራ ነው። እኔ የተሰጠኝ የነቢይነት ጸጋ የውሸት ነው። ድሮ ጴንጤ ያለው ተደብቄ ወደ ተዋህዶ ቤተክርስቲያን እየሄድኩኝ ሰንበት እማር ነበር። አሁን በሚዲያ ላይ የምታዩ አብዛኛው ነቢያቶች ሐሰተኛ ናቸው። ድሮ ምንም ሰላም የለኝም ነበር፣ አሁን ሰላም አግኝቻለሁ። አለባበሳቸው ልክ ያልሆነ ነው። ዘይት፣ ውሃ፣ ጨው አሻሽጥም ነበር። ጴንጤዎች ይሰድቡኝ ነበር። እኔም በእልህና በጥላቻ ወደ ተዋህዶ እንድመጣ አድርጎኛል። መንፈሳዊ እውቀት ላይም ብዙ አይደለሁም። በወቅቱ ሳገለግል የነበረው በሞቅታ ነበርም ስትል ተደምጣለች። ይህች ግለሰብ በአንድ ወቅት ከኦርቶዶክስ ወደ ፕሮቴስታንት ተመልሳ ስትመጣ የተናገረችው እንዲህ ብላ ነበር። ሰይጣን ጥሎኝ ወድቄ ነበረ፣ አሁን ግን ወደ ጌታ ቤት በንስሐ ተመልሻለሁ። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ማርያም አድርጋለች ያልኩት ያለምንም ማስረጃ ነው። በጥፋት መንገድ ላይ ነበርኩኝ፣ አሁን ግን እውነት በርቶልኝ ወደ
እውነተኛው ወደ ሆነው ወደ ጌታ ኢየሱስ ተመልሻለሁ ስትል ነበር የተናገረችው። በቅርብ ዓመታት በኢትዮጵያ ውስጥ ነቢይ ነን የሚሉ ግለሰቦች ቁጥር በከፍተኛ ሁኔታ ጨምሯል። ይህ ክስተት ከመንፈሳዊ ጉዳይ ባለፈ ማህበራዊ ቀውስ እየሆነ መጥቷል። ለዚህ መበራከት ዋና ምክንያቶች የኑሮ ውድነቱ ጣሪያ በነካበት በዚህ ወቅት ተራው ህዝብ በስራውና በጥረቱ ውጤት ማግኘት ሲሳነው ወደ ፈጣን ታምር ያዘነብላል። ሐሰተኛ ነቢያት ደግሞ ይህ ሳምንት የገንዘብ ዝናብ የሚዘንብብህ ነው በሚሉ ስብከቶች የሰዎችን ቀልብ ይስባሉ። እነዚህ ግለሰቦች ካለ ላይ ለነብዩ ካልሰጠ በረከት አይመጣልም በሚል ሰዎችን ያለቻቸውን ጥቂት ጥሪት እንዲሰጡ ያደርጋሉ። ይህም ሃይማኖትን ወደ ትርፋማ የንግድ ተቋምነት ቀይሮታል። ሰዎች የወደፊት ተስፋቸው ሲጨልም ነገ ምን ሆናለሁ የሚለውን ለማወቅ ይጓጓሉ። ሐሰተኛ ነቢያት ደግሞ የሰዎችን የግል መረጃ በማህበራዊ ሚዲያና በደላሎች አማካኝነት አስቀድመው በማጥናት የተደበቀ ምስጢር አውቃለሁ በሚል ሰዎችን በቁጥጥራቸው ስር ያውላሉ። በሽታና ስቃይ በበዛበት ማህበረሰብ ውስጥ ዘመናዊ ሕክምናን ከመፈለግ ይልቅ በነብዩ እጅ እነካለው የሚል ዝንባሌ መጨመሩ ለሐሰተኛ ነቢያቱ ምቹ ሜዳ ፈጥሮላቸዋል። የዘመኑ ቴክኖሎጂ ለሐሰተኛ ነቢያት እንደ ትልቅ መሳሪያ እያገለገለም ይገኛል። የቪዲዮ ኤዲቲንግ፣ በቤተ ክርስቲያን ውስጥ የሚደረጉ ድራማዎች በቪዲዮ ተቀናብረው ሙዚቃ ተገብቶላቸውና የተጋነኑ የድምጽ ውጤቶች ተጨምሮባቸው ወደ ህዝቡ ይደርሳሉ። ይህም ተራውን ሰው እውነትም ታምር እየተደረገ ነው ብሎ እንዲያምን ያደርገዋል። የማህበራዊ ሚዲያ ሰራዊት ብዙዎቹ ነቢያት በክፍያ የሚሰሩ የአስቴት ሰጪዎች ወይም ኮሜንተርስ አሏቸው። እነዚህ ሰዎች በማህበራዊ ሚዲያ ላይ ነብዩን በማሞገስና የሐሰት ምስክርነት በመስጠት ሌላው ህዝብ እንዲከተላቸው ተጽዕኖ ያሳድራሉ። ማህበረሰባችን በተከታታይ ግጭቶች፣ በጦርነትና በሰላም እጦት ምክንያት ከፍተኛ የስነ ልቦና ስብራት ደርሶበታል። ኢትዮጵያ ውስጥ የሃይማኖት ነጻነት መከበሩ እንደ መልካም አጋጣሚ ቢታይም ይህ ነጻነት ግን ለብዝበዛ መንገድ ከፍቷል። የቁጥጥር ማነስና አንድ ግለሰብ የፈለገውን ትምህርት ቢያስተምር ወይም የሰዎችን ሰብአዊ መብት ቢጥስ፣ ለምሳሌ ሰዎችን በደበድብ ወይም ቢያዋርድ በሃይማኖት ስም ስለሚሸፈን የህግ ተጠያቂነት ስመጣ አይታይም። ነባር የሃይማኖት ተቋማት እነዚህን መሰል ድርጊቶችን በግልጽ ከማውገዝና ህዝቡን ከመጠበቅ ረገድ ሰፊ ክፍተት እንዳለባቸው ይነገራል። የዚህ ክስተት መጨረሻ አደገኛ ማህበራዊ ቀውሶችን እያስከተለ ነው። እናቷ መተተችባት፣ ባሏ መንፈስ አለበት በሚሉ የሐሰት ትንቢቶች ስንት ቤተሰቦች እየፈረሱ ነው። ወጣቱ በስራ ከመለወጥ ይልቅ ነብዩ ይጸልይልኛል በሚል ተስፋ ቤተክርስቲያን ደጃፍ ላይ መዋሉ የሀገርን ምርታማነትም እየቀነሰ ነው። መድኃኒት አቁሙ ተብለው ህይወታቸው የሚያልፍ ዜጎች ቁጥር ቀላል አይደለም። በአጠቃላይ በኢትዮጵያ የሐሰተኛ ነቢያት መበራከት የድህነት፣ የድንቁርናና የህግ ሌልነት ድምር ውጤት ነው። ማህበረሰቡ ከመንፈሳዊ ጥማት ባለፈ የትኛው እውነተኛ የትኛው ደግሞ የንግድ መድረክ መሆኑን ለይቶ ማወቅ የሚችልበት ንቃተ ህሊና ሊኖረው ይገባል። መንግስትና የሚመለከታቸው የሃይማኖት ተቋማትም የዜጎችን ደህንነትና መብት ለማስከበር በጋራ መስራት የሚኖርባቸው ጊዜም አሁን ነው።